የሙቤ እውነተኛ ማንነቱ ተጋለጠ። እስከዛሬ ከውብዬ ጎን የነበረው እያስመሰለ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ሀገራችንን ፈጣሪ ሰላም ያርግልን። እና እንግዲህ ያው ሰሞኑን እያየን ባለነው ነገር ስለ ናሆም እና ስለ ውብዬ ትዳር መበጥበጥ ሁላችንም እያየን ነው፣ በሚዲያም ቢሆን እና ውዴቶች እስከ ዛሬ ድረስ ያው ሙቤ ከውብዬ ጎን ነበረ። እርግጥ መጀመሪያ ላይ ልጅቷን እሱ ቢያመጣትም እሱ ምንም ነገር እንደማያውቅ ልጅቷን በአጋጣሚ እንዲተዋወቁ ምናምን ነበር ሲል የነበረው። ግን እሱ ወደ ውብዬ ትዳር መፍረስ እንደውም እሱ እኔ ነኝ መጀመሪያ ያን ሁሉ ያመጣሁት እያለ እስከዛሬ በምናየው ቪዲዮ እንደሚጸጸት ነበር ሁላችንም የሚያየ ነው። ግን እውነቱ ያ አይደለም። ትናንትና የተለቀቀውን ቪዲዮ አይታችሁ ከሆነ ሙቤ ለራሱ እያስመሰለ እየተወነ ነው ያለው። እኔ እንግዲህ ሁላቸውም እያስመስሉ ይሁን ምን ይሁን ባይገባኝም ግን አሁን ላይ እውነቱ እየተጋለጸ ነው። ምክንያቱም ይሄ እኛው ልጅ በፊት አብሯቸው የነበረ አሁን ወደ ውብዬ ሆኗል። እርግጥ እሱም በምን ምክንያት ወደ ውብዬ አሁን እንደሆነ ባይገባኝም እውነቱ እየተጋለጸ ነው። ሙቤም ደግሞ መልካም ሰው መስሎ የዚህ ሁሉ መንስኤ እሱ ነው። መጀመሪያም ልጅቷን ያመጣት እሱ ነው። አሁንም ደግሞ እያስመሰለ ነው እንጂ ከውብዬ ጎን አለሁ የሚለው ልጅቷ ጋር አብረው ሆነው አብረው እየሰሩ ነው የሰው ትዳርን እያበጣበጡ ያሉት ማለት ነው። ምክንያቱም ያው ትናንትና ቪዲዮውን አይተናል ሁላችንም። እኔ እንግዲህ ለምን እንደዚህ ማድረግ እንደተፈለገ ባይገባኝም ሀቂቃ የሰው ልጅ ዋሽቶ ያስታርቃል እንጂ ዋሽቶ ማጣላት በጣም ከባድ ነው። በፈጣሪም ጋር ያጣላል፣ ከሰውም ጋር ያጣላል። ለምን ሙቤ ለራሱ የሁለቱ ትዳር እንዲፈርስ ለምን እንደፈለገ አልገባኝም። ግን እዚህ ጋር እንደምናየው ለማስታረቅ እንደሚሯሯጥ፣ ለማስታረቅ እንደሚጥር፣ ሁለታቸው እንዲስማሙ እንደሚፈልግ ነው የምናየው ቪዲዮ ላይ። ግን ተቃራኒ እየሆነ ነው አሁን ላይ ደግሞ እየተለቀቀ ያለው ቪዲዮ። ምክንያቱም ራስ በራሳቸው እየተከዳዱ ነው። መጀመሪያ ሶስታቸውን ልጆች በአንድ ሆነው ሴቷ ልጅ ሙቤ፣ ይሄ ወንዱ ቀዩ ልጅ ስሙን አላውቀውም ሆነው ነበረ መጀመሪያ እየተወኑ ያሉት። አሁን ደግሞ ይሄንኛው ልጅ ወደ ውብዬ ሆኗል ማለት ነውና ትናንትና ላይ ያየነው ቪዲዮ በጣም ነው። እኔ ሙቤን እንደዛ አልጠብቀውም ነበረ። ከመጀመሪያው ሀብሎ ወደ ሚዲያ ሲመጣ ሚስኪን የዋህ በቃ በጣም ሚስኪን ሰው አድርጌ ነበር ራሱ የማስበውና እንደዚህ በሰው ህይወት ገብቶ የሰውን ትዳር ያበጣብጣል ብሎ የሚያስብ ሰው የለም፣ ሙቤን ማለት ነው። ለምን እንደፈለገ አላውቅም። እና ያው ናሆምም እንደዚህ እየሆነ ያለው ሀብሉ ላይ የሆነ ነገር እንደተደረገበት ምናምን እያወሩ ነው። ይሄም እኔ ለምን እንዳስፈለገ አልገባኝም። ምክንያቱም ይሄን ያህል ናሆም ምንድን ነው እንደዚህ በሆነ ነገር ምናምን ወይንም ደግሞ በጠንቋይ እያመኑ ምናምን እንደዚህ ባጢቁጤ ከሆነ በጣም ነው የሚከብደው። ምክንያቱም የሰውን ትዳር ለማፍረስ የሰውን ህይወት ለመበጥበጥ ይህን ያህል መሄድ፣ ይህንን ያህል ተንኮል ማሰብ ምንድን ነው የሚጠቅመው? ጥቅሙስ ምንድን ነው? አንደኛ ፈጣሪያቸው ጋር ተጣልተው፣ ሁለተኛ ሰው ጋርም ተጣልተው ከብዙ ነገር ያርቃል ይሄ ነገር። አንደኛ ነገር ከፈጣሪ ያጣላል ሲጀመር፣ ሁለተኛ ነገር ደግሞ ከሰው ጋር መበጣበጥ፣ ከሰው ጋር ጥላቻን ያስተርፋል። እርግጥ ሰው ጠላ ወደደ ምንም የሚጠቅመውም የሚጎዳውም ነገር የለም፣ ፈጣሪ ያጥላ እንጂ። ግን ደግሞ እንዲህ አይነት ነገር ከፈጣሪም ጋር ያጣላል። በዛ ላይ ደግሞ እያስመሰሉ ጥሩ ሰው መስለው የሰውን ትዳር ለማፍረስ ይሄን ያህል ሙቤስ ለምን አስፈለገ? አሁን ለታ እንደውም አይታችሁ ከሆነ የዩቲዩብ ቻናል ሁሉ ለውብዬ ከፍቶ ኬክ ገዝቶ ምናምን ያው ተለያዩና በቃ ሙቤና እሷ
ውብዬ እንዲለያዩ በራሷ ጠንካራ እንድትሆን ምናምን እያለ ነበርና እዛም ላይ ኬክ ሲቆርሱ ምናምን ልጁ ጋር ተጣልተው ነበረ። ያ ደግሞ እየሆነ ያለው ይሄንኛው ልጅ አሁን ከነሱ ጋር ወደ ውብዬ ስለሆነ ነው። እኔ ሙቤ እውነት ነው ግን ይሄ ነገር እስቲ ኮሜንታቶች ምን ትላላችሁ? ይሄ ነገር እውነት ነው ወይ ወላ ሁላቸውም እየተወኑ ነው? ለዩቲዩባቸው ማሳደጊያ ነው? ዩቲዩባቸውን እይታ እንዲመጣላቸው ነው ወይ ለማለት ደግሞ ውብዬ ያለችበት ደረጃ ላይ እንደዛ የሚያስደርግ አይደለም። አንደኛ ነገር ነፍሰ ጡር ናት። ሁለተኛ ነገር አሁን ለታ ደግሞ አይታችሁ ግን ፎቶ ሁሉ የእሷንና የናሆምን ፎቶ ስታቃጥል ነበረ። መቼም ለፕራንክ ወይንም ደግሞ ለዩቲዩብ ብላ የባሏን ፎቶ ታቃጥላለች ብዬ አላስብም። የናሆምም እናት እንደዛው ተውብዬ ጎን ሆና ቪዲዮ ሲሰሩ ነበር። ይሁን እኔ ምንም አልገባኝም። ይሄ ነገር ፕራንክ ነውም እንዳለን ፕራንክ የሚመስል ነገር የለውም። ፕራንክ ነውም አይደለም ለማለት ደግሞ አንዳንድ ቦታ ላይ የሚሰሩት ነገር ፕራንክ ያስመስለዋል። ብቻ አላቅም እንዴት እንደሆነ ግን እኔ ምኞቴ ውብዬና ናሆም ታርቀው በአንድ ቢሆኑ ደስ ይለኛል። እንዳንድ ተመልካችም እንዳንድ ተከታታይም ማለት ነው። እና ውዴቶች የሙቤን ነገር እኔ አላቅም። በጣም ነው እኔ ማመን ያቃተኝ ማለት ነው። ምስኪን ሰው አድርጌ ነው እኔ ሙቤን የምስለውና መጀመሪያ ላይ ወደ ከአመት በፊት ታስታውሱ ከሆነ እንግዲህ አመት እንደዛ ከአመት በላይ ሆነው ወደ 2 አመት ሊሆነ ነው መሰለኝ። እንደውም መጀመሪያ ላይ ወደ ሶሻል ሚዲያ ሲመጣ ትዝ ይለኛል። የማን ነው የአብርሃምን እህት አፈቀርኩኝ ብሎ ነበረ ወደ ሚዲያ የመጣውና እና አብርሃም ቤት ሄዶ የሆነ ሽርጣ ሸርጦ አባቷ የአብርሃም አባት ሲያንጋጉት ምናምን በጣም በነገራችን ላይ ጊዜ ሰውን በጣም ነው የሚለውጠውና ሙቤ እንደዚህ አይነት ሰው አይመስልም ነበር። በጣም ወሬው ምናምን በጣም የሚያስቅና ደስ የሚል ነበር። ምክንያቱም የገጠሬ ስለነበረ ሁላችንም የገጠሬ ስለነበር ሁሉ ነገሩ ያኔ ሁኔታው ምናምን ማለት ነው። ሩጫው ምኑ ረዝምም ስለነበር አሁን እንደውም ደህና ሆነ። በዛን ሰዓት በጣም ነበር የሚያስቀውና እንደዛ ሲያንጋጉት ሜዳ ለሜዳ ምናምን እኔ በጣም ነበር ዝና የሚያደርገኝ። አሁን ደግሞ የተገላቢጦሽ ሆኖ ለሰው እንደዚህ መጥፎ አስተሳሰብ ኑሮት እንደዚህ የሰው ትዳርን ለማፍረስ እያረገ ይሁን እርግጥ በእርግጠኝነት እኔ ይሄን ነገር ያደርገዋል ብዬ ሳይሆን እኔ እንጃ። በአሁን ሰዓት ሰውን ማመን በጣም ከባድ ነው ሆነ ለመናገር ይሄን ነገር አርጎት ከሆነ ሙቤ ማለት ነው። ምክንያቱም ውብዬ በጣም ነው የምታሳዝነው በጣም ማለት ነው። እንደዚህ ይሄን ሁሉ መከራ ተቋቁማ ይሄን ሁሉ ችግር ተቋቁማ እሷ ለራሱ ማለት ነው ምስኪን፣ በዛ ላይ ነፍሰ ጡር ናት። በሰው ላይ መጥፎ ነገር እንደዚህ ኩና ዛሬ ነገ እያለች መውለጃዋን ጊዜ እየተጠባበቀ ባለበት ጊዜ እንደዚህ ያለ ፈተና መምጣት አሁን ደግሞ በጣም ነው የሚከብደው። ግን ደግሞ ሁሉንም ነገር ፈጣሪ ያስተካክልላቸው። ግን ሙቤ ይሄን ነገር እውነት አድርገው ከሆነ ወደ ፈጣሪ ተጸጽተህ ሁላቸውንም ይቅርታ ጠይቀህ የምታውቀው ነገር ካለም እውነት ሀብሉ ላይ የሆነ ነገር ተደርጎበት ከሆነ እንደዚህ የተቀያየረው ናሆምም የሰው ልጅ የማይለውጠው ነገር የለምና በዛ ምክንያት ከሆነ ይሄን ነገር በሚያምኑት ነገር በሚያምኑት ፈጣሪያቸው ወደ ጸበልም ወደ ምንም ወስዳችሁ ወደ ቤቱ ቢመለስ ጥሩ ነው። ሙቤም ደግሞ ፈጣሪህን ይቅርታ ጠይቀህ እሷንም ውብዬንም ፈጣሪህንም ይቅርታ መጠይቃል። በአንደኛ ፈጣሪህም ጋር የተጣላህ ነው ይሄን ነገር እውነት አድርገው ከሆነ፣ ሁለተኛ ነገር ደግሞ በአንተ ምክንያት ሰውን እየጎዳህ ነው፣ የሰውን ቤት እያፈረስክ ነው። አንድ ህይወት ሳይሆን 3 ናቸው እነዚህ ሰዎች። ምክንያቱም ውብዬ ብቻዋን አይደለችም፣ ልጆች አሉ። ይሄው በሆዷ ሚዛለኝ ልጅም አለ። ትዳሯን እየበጠበጥከው ነው። ይሄው የሆነበት ምክንያት ደግሞ በአንተ ምክንያት ነው ሙቤ ማለት ነው።
ስለዚህ ልጆቹ ወደ ድሮ ህይወታቸው እንዲመለሱ ብታረግ ጥሩ ነው እላለሁኝ። እኔ እንደ ራሴ እንደ አንድ ተመልካች ወይንም እንደ አንድ ተከታታይ ውድ እህቶችም ኮሜንት ላይ እየሄዳችሁ ጻፉላቸው። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ወደ ልቦናችሁ ይመልሳችሁ።